ለሸንተረር ብላችሁ በተደጋጋሚ ብዙ ጥያቄዎች አቅርባችሁልኛል በኮሜንትም በኢንቦክስም ብዙ ሰዎች ጽፋችሁልኛል ሸንተረር ማለት አንዲ ሴት ልጅ በመታረግዝበት ሰዓት በርግዝና ወቅት ሆዷ ላይ የሚወጣ ምልክቶች አሉ እነሱም ደግሞ ልጅ ከተወለደ በኋላ በጣም ነው እንትን የሚለው በጣም ማለት ለዛችናት ለማየት እንትን ይላል ሰውነቷን ከለሩን ቀይሮት በተለይ ከለራቹ ቡኒ ከሆነ ነጭ ይሆናል ነጭ ነገር ሆኖ እንደዚህ ሸንተረር ይሆናል እንዲ ማለት እንዲ ቅድድ ይላል ለወደፊቱ ለማርገዝ ለምትፈልጉ ደግሞ በዛው ልንገራችሁ ካረገዛችሁ በመታረግዙበት ሰዓት ሲያሳከካችሁ በፍጹም እንዳትነኩት በፍጹም እንዳታኩት እሱ ነው የሚወጣ ያለው ሸንተረርን የሚያስወጣው እሱ ነው በመታኩበት ሰዓት ነው ስለዚህ አሁን የወጣባችሁ ሰዎች ከለራችሁ ደግሞ ትንሽ ቀላ ካላችሁ ደግሞ ያ ምልክት ምንድነው የሚሆነው ሸንተረር ቀይና ነጭ ነገር ነው የሚሆነው እና በጣም እንትን ሆኖ ነው እንትን የሚለው ትንሽ ብቻ ያልወለደ ሰው ላይም አለ እናንተ ያልወለዳችሁ ምንም አያስፈልጋችሁ ምክንያቱም የወለደች እናት ሸንተረር ሲወጣባት ትንሽ የመጨማደድ ምልክት ያሳያል ያልወለዳችሁ ግን የመጨማደድ ምልክት የለውም ስለዚህ እርግዝና ላይ ያላችሁ ሰዎች አሁን እርጉዝ የሆናችሁ ሰዎች ሴቶች በሚያሳክካችሁ ሰዓት አትከኩ እሱ ነው ሸንተረር የሚያወጣው ወደንም ጠላንም ማለት ነው በሚያሳክካችሁ ሰዓት ክሬም አለ ኦንላይን የሚገዛ ክሬም አለ በርግጥ ግን በሚያሳክካችሁ ሰዓት እንዲ በልብሳችሁ እንዲያርጉት እንዲያርጉት ሆዳችሁን ማለት ነው ስለዚህ አሁን ወደ መፍትሄው ስንሄድ ማለት ነው ለሸንተረር ካገኛችሁ እኔ ሱፐርማርኬት ሄጄ ከጫፍ እስከ ጫፍ ፈልጌ አጣሁ ዘይቱን ግን የሚሆነው ዘይት በአረብኛ ዘይት ሎዝ ይባላል ያው በእንግሊዘኛ ነው እንግዲህ በእንግሊዘኛ እንጂ በእኛም አማንድ ነው የሚለው የአማንድ ዘይት ካገኛችሁ ሁሉ ጊዜ በየቀኑ ነው የምላችሁ አትታጠቡትም ልክ እንደዚህ አይነት እንትን ካላችሁ እንዲህ አይነት እንትን ካላችሁ በሷ ነው ጠብ የምታረጓት እንዲያረጋችሁ ከዛም በኋላ ጠብ ያለበት ቦታ እንዲታሹታላችሁ ሆዳችሁ ማለት ነው ቀን በቀን እስኪጠፋላችሁ ድረስ ተግባባን ሴቶች ለሸንተረር በቂ መልስ የሰጠው መስሎኛል ለወደፊቱ ማርገዝ ለምትፈልጉ አሁን እርጉዝ የሆናችሁ ሆዳችሁን አትከኩ በሚያሳከካችሁ ሰዓት በልብሳችሁ እንዲ ማረግ ትችላላችሁ እንዲ ማረግ ትችላላችሁ እንዳልኳችሁ ነው ለሸንተረር መልስ ሰጥቻችኋለሁ ዘይት ሎዝ ወይ ደግሞ የአማንድ ዘይት እሱን አርጉ ማለት ነው ይሄን ይመስላል በቂ መልስ የሰጠው መስሎኛል አመሰግናለሁ አንዳንዶቻችሁ አተርቡኝ እኔ ትክክለኛውን ነገር ነው አምጥቼም ነግራችሁ ብትተርቡም ችግር የለውም መተረብ ጥሩ አመሰግናለሁ